አንዴ ራስሽን አረጋጊና አውሩ እናቴ። ከቅድም ጀምሮ አለቀሽ አይደል? አሁን ደግሞ ትንሽ ወደ ራስሽ ተመለሽና አውሩ ከልጆች ጋር ሰላም ተባባሉ። አማርኛ ያخليه ትርጉም ካለ ለካለ ኢየሱስ ደህና ነህ? እንዴት ነህ? አለን ደህና ነው እናቴ። ምን ነው አላ አትልቀስ እናቴ። ደስታ እኮ ነው የሚያስለቅሰኝ ልጄ። የኔ ውድ ልጅ ስላገኘሁ በጣም ደስ ብሎኛል። ላለሽ ኮንቲው ደህና ነው እናቴ። አትልቀስ። ምን ሆነ አትልቀስ። ደህና ነው እሺ አላለቅስም። እኔ እኮ ደስታ ነው የሚያስለቅሰኝ። ደስ ስላለኝ ነው። እሺ ሌላ ነገር አይደለም። ሰላም ነው። ትግርኛ ተዛረብ ላስተርጉሙላችሁ። የፈለከውን በትግርኛ አውራና እኔ ተረጉማለሁ በለው። አሌክስ ተርጉምልኝ። እያሱ ተዛረብ ሞ በትግርኛ አና ተዛረብ አይ كمني خي دحنا دخي خمني خي اوكي እንዴት ነሽ እናቴ? ደህና ነሽ ወይ እያለሽ ነው። ይሰማሻል? አዎ ሩቂያ ይሰማሻል? ናፍቀት በጣም ይናፍቀያ ናፍቅ ያለው እናቴ በጣም ነው ምናፍቅሽ። ናፍቀሽኛል ያለው ለምናፍቅ ያለው እኔ ወድ ልጅ ስላገኘሁ በጣም ደስ ብሎኛል። እንደኔ በምድር ላይ በቃ አላህ የሚወደው ሰው የለም ብዬ ነው የማስበው። እውነቴን ነው የምልህ። አቤኝ እኺ በአካል ራሱ አገኘዋለሁ ብዬ አላስብም ነበር። የት ነው ያለሽው? እኔ በአካል ላገኝሽ እፈልጋለሁ እያለሽ ነው። ቃልቅ እኔ ጋር ነው መጀመሪያ እንትን ያልከው። ወደድኩሽ አይነት ተመችሽኝ አይነት ሙድ እያራመድክ ነበር። አልፈልግም። ተነሽና አጠገቤ ተቀመጭ ብለሃል። ማይካድ እንትን ነው። ተነሽ አጠገቤ ተቀመጭ እዚህ ጋር ስትል እኔ አልነሳም። እንዳትነቀኝ አጠገቤ ራሴ ልቀመጥ ስል ተነስታ እሷ አጠገብክ ተቀመጠች። እንደውም ችግር አኳኋንክ ደስ ስለማይል ተነስታ አጠገብክ ተቀመጠች። ባንተና በጓደኛክ መካከል አይደለ? ከዛ እንደዚህ ፀጉሬን ያስከኝ እኔን። እሷ ምን አለችክ? ታዊች ልጅ ከማንም ጋር እንትን ማለት አትፈልግም፣ መነካካት አትወድም፣ ራሷን ችላ ነው የምትቀመጠው ስትልክ እገልሻለሁ፣ እንደውም እቺ ልጅ እገላታለሁ አልከኝ አይደለ? ከዛ በቃ እንደዚህ ነው ስታስረዳክ ይቅርታ ጠየከን። ይቅርታ በሚለው እንትን ስታለቅስ እሷ ምንድነው ያልካት? ለአንድ ትንትን ብለሽ ነው ያንቺን ባይ የሚፈሰው ከኛ ይልቅ እሷ እንትን ብላብሽ ነው ምናምን ነገር አለፈ። ያሙድ በይቅርታ ተዘግቷል በሚለው ነበር እንትን ያልነው። በኋላም ድጋሚ ነገሩ የከረረበት ሽንት ቤት ገብቼ እነዛ ልጆች ባሉበት ሽንት ቤት በርግደህ ገባክ። ከፍተህ ሽንት ቤቱን ስትመጣ እኔ ሽንት ቤት እንትን ስል ወጣሁኝ አይደል? አንተንም አስወጡክ፣ ተመልሰህ ገባ ቤት። እያንዳንዱ ድርጊታችን ክትትል ነበር። ለልጅቷ ደግሞ እዛ ጋር ምን ሆኖ ነው ስትል ይሄ ልጅ ከኔ ጋር እንትን እያለ ነው፣ መውጣት እንፈልጋለን። ስለዚህ እሱ እንትን በማይልበት ሁኔታ ወተን እንሂድ ስንል በቃ አንተን እንትን ብለን ልንሄድ ነው እኛ ሀሳባችን ነው። እንደውም እንትን ብለው ብለክ ጠላለስከኝና ታዲያ ዝም ብዬ እንደንላለሁ እንዴ? እንደዛ ስደበድበኝ ራሴን ተከላክያለሁ። ራሴን ስከላከል እሷ መሀል ገብታ ደግሞ ተዋት ስትልክ አንቺ ነሽ ሲጀመር ያስናቅሽኝ። የማይረባትን አምጥተሽ እንደዚህ ብሔር ሁሉ ተጠቅሶ ሴቶች በዛ ሰዓት የሆነ እርምጃ መውሰድ ይችሉ ነበር። ሞተች ገደላት ስል ከዛ ተመልሰክ መጣክ። ጓደኛ ነቅለከው ነው ነቅለከው
ይሄን አጭር ማትከዳው እዛ ጋር ፀጉሬ እነዛ ልጆች እውነት እንትን የሚሉ ከሆነ እነሱ ጋር ለሁለት ስሬት ቁጥጥር እንደዚህ ነቅለክ እንትን ያልኩ አይደለ? ከዛ ዋድ እዚህ ጋር እንትን ሲለኝ ግደላት ወላሂ ቢላ ያለቃትም ያለያኛው እንትን ሲል እሱ ነው እንደዚህ ጎትቶ ተዋት ብሎ ያኛ ያስነሳልኝ ከአንድ አይሉ ሁለት ጊዜ በስለት ማለት ነው። እንደዛ ሲደበድቡኝ እነዚህ ልጆች ብቻዬን የመታወት ካልኬት ነበሩ። አንተ ስለምንድን ነው የምትመታኝ? አንተ ስለምንድን ነው